Okay, so the first thing ከዚህ በፊት ምን ብያቸዋለሁ ሁለት ደቂቃ ሰጡኛላችሁ ኢመርጀንሲ ነው መሰለኝ በጣም ከቤተሰብ so sorry guys for that understand. Okay guys, so okay guys ምንም ችግር የለውም ማውራት ከፈለጋችሁ አውሩ anytime የነገራችሁኝ ብቻ so ዛሬ ወደ ክላሳችን በመንገባበት ሰዓት ቴክኒካል አናላይሲስ የምንለውን ነገር ነው የምናየው ባለፈው በምን እንደማስተምራችሁ ነግራችሁ ነበር ያም ትሬዲንግ ቪው ላይ ነው ነገሮችን የማሳያችሁ አንድ ነገር ልንገራችሁ ከዚህ በኋላም እናንተም አንደርስታንድ ማድረግ ያለባችሁ ነገር ልንገራችሁ ነገሮችን ሲምፕሊፋይ አድርጌ ለማሳየት ሞክራለሁ እናንተም go as simple በሆነ መንገድ ለማየት ሞክሩ ኢንዲኬተር የምትጠቀማቸው ኢንዲኬተሮች ጎልድ እና ዩኤስአርቲ ላይ ብቻ ነው ሌሎች ላይ ብዙ ኢንዲኬተር አልተጠቀምም እነሱንም እንዴት እያንዳንዱን ነገር እየመጣው አሳያችኋለሁ the first thing I want you guys to understand is this market እንዴት እየሄደ ነው ማርኬት ፕራይስ አክት ያደረገባቸውን ኤሪያዎች ነው የምናየው ብለናል ለምሳሌ let's go and see this right price action price action right አሁን እዚህ ላይ ከምታዩት ነገሮች አንፃር መጀመሪያ ጀምራለሁ ያልኳችሁ ከሰፖርት ኤንድ ሬዚስታንስ ነው ዛሬ ያልኳችሁበት አንደኛ ሪዝን እንዲገባችሁ ስለፈለኩ ነው ሶ የመጀመሪያው ነገር ፕራይስ አክት ያደረገባቸውንና ለፕራይስ ለኛ ማተር ያደረገባቸውን ኤሪያዎች ነው የምናየው ፕራይስ ለኛ ማተር ያደረገባቸው ኤሪያዎች ማለት ምንድነው ቢግ ሙቭመንቶች ወይም ደግሞ ሪሊ ማርኬት ላይ ምን እንዳረገ ማርኬት እንድናይ ስለሚያስፈልግ ማለት ነው first thing I want you to guys see these areas right የመጀመሪያው ኤሪያዎች እነዚህ ኤሪያዎች ናቸው these areas this is the first area this is the first area ማርኬት ላይ እንዲ በመናይበት ሰዓት አሁን 3 month ላይ ነው ያረኩት እነዚህን ኤሪያዎች ማየት ይችላልላችሁ እነዚህን ኤሪያዎች ማየት ይችላልላችሁ ማርኬት ላይ በስነ ስርዓት ማርኬትን ሙቭ ያደረገባቸው ኤሪያዎች ወይም ደግሞ በስነ ስርዓት ትልቅ ከዛ በኋላ ሙቭ የሆኑባቸው ኤሪያዎችን ለማየት ያህል ማለት ነው ስለዚህ ፕራይስ አክት ያደረገባቸውን ኤሪያዎች ሞር በመናይበት ሰዓት እነዚህ ኤሪያዎች በስነ ስርዓት ቫልዩ ሰጥቶታል ማለት ነው ስለዚህ we going to see these areas እነዚህ ማርኬትን በደንብ ፑሽ ያደረገባቸው ማርኬትን ደግሞ በደንብ ወደታች ያደረገባቸውን ኤሪያዎች ከእንደዚህ ነው የምነሳው የመጀመሪያው ነገር ሁላችሁም እንድታውቁ ፈልገው እቺ ኤሪያ ክሮስ ሃርት ትባላለች ክሮስ ሃርት ማለት ማርኬትን አንድ ማርኬት እዚች ጋር በማየት ከጎን ያሉትን ነገሮች ብዙ ምንድነው ሆሪዞንታል ሴሎችን ሳንስል እንድናይ የምታረገን እዚ ኢንስትሩመንት ነች እቺ ነገር በጣም ዋንኛ የምታስፈልገን ለምንድነው የዊክ ፖይንቶችን ለማየትና ዊኮችን ለማየት ስለሚያስፈልገን ዊኮቹን ለምንድነው ማየት የሚያስፈልገን ምክንያቱም ፕራይስ አክሽን የበፊት ነገሮችን ከአንድ ነገር ጋር ዲፔንድ እየሆነ ስለሚመጣ ስለዚህ ከምንጠቀማቸው ኢንስትሩመንቶች ለመጀመሪያ ያለው ክሮስ ሃርት ነው የምንጠቀመው ሶ first thing is first right የመጀመሪያ ነገር እዚች ጋር አንድ ሴል ስለላችኋለሁ this is what we call support and መልሱልኝ ቮይሳችሁን ኦን ማድረግ ትችላላችሁ ሁላችሁ የምትንጫጩ ካልሆነ resistance this is support and this is resistance ማለት ምንድነው
እያንዳንዳችሁ ቤት ውስጥ ነው ያላችሁት ከእግዚአብሔር ጋር ቤት ባይኖራችሁ እዚህ ጋር መጡም ቢያስባሉ ለዛ ነው ኤግዛምፕል በቤት የምንሰጣችሁ አንድ ነገር ያላችሁበት ወለል እና ከላይ ጣሪያችሁን በማየት ሰፖርት እና ሬዚስታንስ ብላችሁ መውሰድ ይችላልላችሁ አንድ ነገር ጣሪያችሁን ወደ ላይ ከፍ ብላችሁ ስታዩ ሄዶ ወይም አምፖላችሁ የተንጠለጠለበት ወይም ደግሞ ከታች ደግሞ አልጋችሁ ወይም መቀመጫችሁ የተቀመጠበት ኤሪያ ከላይ ሰፖርት ብለን እንጠራዋለን ሰፖርት ብለን የምንጠራው ነገር ወደ ላይ ማርኬትን የሚደግፍ ወይም ደግሞ ወደ ላይ የሚሄድ የሚይዝ ነገር ብለን እንጠራዋለን ሰፖርት ብለን የምንጠራው ነገር is this ለምሳሌ ማርኬትን ከአንድ ከታች ከነበረበት ቦታ ወይም አልጋችሁ ወይም መቀመጫችሁ ወደ ላይ ሄዶ ጣሪያችሁ ላይ ወይም ደግሞ G+ ቤት ውስጥ የምትኖሩ ከሆነ የፈረስት የመጀመሪያውን ፍሎር ቦታ ላይ ሄዶ የሚቆምበት ኤሪያ ደግሞ ምን ይባላል አረጋኝ መልሱ resistance. so you guys need to understand አሁን ከቤት አንፃር አድርጌ ኤግዛምፕል ሰጥቼ የጀመርኩበት ምንድነው ናው እያንዳንዳችሁ ቤታችሁ ስላለው ቲቪ ስላለው መቀመጫ ስላለው እያንዳንዱ ነገሮች ገብተን ስለእያንዳንዱ ልክ እንደዛ አድርጌ በትኝ ማርኬትን ከማሳየቴ በፊት ማርኬትን መጀመሪያ ከላይ እንድታዩ ስለምፈልግ ነው ለምንድነው ፕራይስ ላይ ማርኬት ላይ በስነ ስርዓት ማርኬትን ወደ ላይ ፑሽ ያደረገውና ሄዶ ደግሞ ማርኬትን ሄዶ ከዚህ አታልፍም ያሉ እና ያስቆማቸው ኤሪያዎች ማርኬት ላይ ትልቅ ቫልዩ ስላላቸው ማለት ነው ስለዚህ እነዚህ ማርኬትን በሃይሊ ፑሽ ያደረጉትና በደንብ ስትሮንግ ሆነ ያዙት ኤሪያዎች ሜጀር ሰፖርት ኤንድ ሜጀር ሬዚስታንስ ብለን እንጠራቸዋለን ሜጀር ሰፖርት ኤንድ ሜጀር ሬዚስታንስ ይሄንን ምን እንለዋለን Major support and major resistance. this is Major resistance. Major resistance. support ወደ ላይ ማርኬትን ደገፍ ያረጋው ኤሪያ ማለት ነው ስለዚህ ሜጀር ሰፖርት ኤንድ ሜጀር ሬዚስታንስ ብለን እንጠራቸዋለን ማርኬትን በመናይበት ሰዓት ሜጀር ሰፖርት ብለን የምንጠራቸው ብዙ አሁን 3 month ላይ አድርጌ ስላሳየዋችሁ ዶንት ኤክስፔክት ሁሌ ማርኬትን ሜጀር እንደዚህ ሆነላችኋል ብላ ታስቡ አንድ ነገር ካልኩሌት አድርጉ ጭንቅላታችሁ ላይ ማርኬት ከ200 ፒፕስ በላይ ማርኬትን ሙቭ ያደረገው ነገር ካለ ሜጀር ሰፖርት ብለን እንጠራዋለን ኦኬ ገብቷችኋል so let's go deeper right አሁን እየቀነስኩ እየመጣው ነው ወደ monthly መጥቻለሁ now still ካልኩሌት ማድረጊያው አዲስ ለሆናችሁ እዚች ላይ እቺ መጠቀማት 1 2 3 4 5 6 7 8 10ኛ ነው መሰለኝ እቺ ሜጀር የምትለዋን ቦታ በመጠቀም ማርኬትን ካልኩሌት ማድረግ ትችላላችሁ እሷን ክሊክ ታደርጋላችሁ ማርኬት ካለበት ወደ ላይ በመንሄድበትና እቺ የምትተዋት ቁጥር ካልኩሌት ማድረጊያ ነች ሜጀር ፒፕስ ብለን የምንጠራት ኤሪያ ማለት ነው ፒፕስ ብለን የምንጠራት ስለዚህ አንድ ቪዲዮ የሰራውላችሁ ቪዲዮ አለ ስለ ፒፕስ ምናምን የሚያስረዳ እሱን አዳስ ለሆናችሁ ለቅላችኋለሁ ቤዚካሊ ግን የሆነ ቪዲዮ ሰው ልጅ ገብቶ የፖስተውን ስላየው ነው ዝም ያልኳችሁ አይታችሁታል ብያስብ ልቀጥል አይደል ከታች ጻፉልኝ እስቲ ካልገባችሁ ኦኬ አሜዚንግ ያ ሁላችሁ ያልገባውን ኢግኖር ማድረግ ስለማልችል ነው ጋይስ ኦኬ ሌላው so when we talk about these things አሁን currently ማርኬትን ማየት እንችላለን currently ማርኬት እዚች ጋር ያሰመርኩባት ሜጀር ያሰመርኩባት ኤሪያ 1981 አካባቢ ነች and this area እዚች ጋር ደግሞ ይሄን ኤሪያ መውሰድ እንችላለን this area is what we called 1909 ላይ another ምን ተፈጠረ እዚህ ጋር another ምን አለ ማለት ነው major Support. Amazing. Major support. So this is the thing this is the thing I want you guys to understand major support እና major resistance ብለን የምንለው ማርኬት ላይ በደንብ ማርኬትን ሙቭ ያደርጉና ማርኬት ላይ በስነ ስርዓት ቫልዩ ያላቸው ኤሪያዎች ናቸው እነዚህ ኤሪያዎች ደግሞ ምንድነው ለኛ they will give us ምንድነው ሞር ማርኬት ሙቭመንት ላይ ያሉትን ኤሪያዎች አይደንቲፋይ እንድናደርግና ከዚህ በኋላ ማርኬትን ለፊውቸር ተከትለናቸው የሚመጡ ኤሪያዎች ስለሆኑ በደንብ ሞር ፎከስ ማድረግ ያለበት ነገሮች ናቸው ሶ አሁን ከ3 month ጀምሬ ዝቅ እያልኩ እየገባውላችሁ ነው ያለሁት let's go back and see a weekly time frame right now let's go to weekly time frame ላይ በመንመጣ ሰዓት ማርኬታችን ወይም ደግሞ ቤታችን ወይ ህንጻው ውስጥ ከነበረን ይዝቅ ያለን አሁን የሆነ ፍሎር ላይ ገብተናል ማለት ነው ስቲል ምንድነው ስቲል ሰከንድ ፍሎር ላይ ልትሆን ይችላልላችሁ or I don't know ከታችም ልትሆን ይችላልላችሁ
ያው እንደኛ እንደ ኢትዮጵያ ከሆነ ደግሞ ቪላ ነው ከዛ ያለው እንትላች እሺ so now we still have እዚህ ጋርም ድጋሚ እንደ ፍሎር የወሰድነው ወይም ደግሞ ሰፖርት ኤሪያችን አለ at the same time ደግሞ ማርኬታችን ሄዶ ከዚህ አታልፍም ብሎ ተቋቁሞ ማርኬትን ወደ ታች ፑሽ ያደረገው ኤሪያ ሬዚስታንስ ብለን እንጠራዋለን ማለት ነው so the more we go አንድ ነገር ልንገራችሁ ይሄን ነገር እንዳደረሱ ከዚህ በፊት ብያቸዋለሁ ስለ ሰፖርት እና ሬዚስታንስ ሌቭል ከማውራቴ በፊት ስለ ፕራይስ አክሽን ባወራን ሰዓት whatever አሁን በጽፉ ደስ ይለኛል ምክንያቱም whatever happens in the past will happen in the future ይሄን ነገር soon whatever happened in the past will happen in the future ያ ማለት ምንድነው ፓስት ላይ happen ያደረጉ ነገሮች ፊውቸር ላይ happen ያደርጋሉ it doesn't mean ፕራይሱ ላይ ሆነ ይችላል ፕራይሱ ላይ ሆነ ይችላል ማለት ግዴታ ማርኬታችን ተመልሶ ከ11 ላይ መግባት ላይ ተጠበቅበት ወይ ቂጥ መግባት አይተጠበቅበት ይችላል but as a price እና የማርኬት ሙቭመንት whatever happened in the future past happen in the future ስለዚህ ሂስትሪ እኛ ፕራይስ ላይ ምንድነው ሂስትሪ repeating itself ብለን ስለሆነ ማርኬት ላይ መንገባው we have to understand every market movements before ወደ ሌላ ነገር ከመሻገራችን በፊት ማለት ነው so let's go and deep ይሄንን ካልን ዲፕ እንገባለን እስቲ የሰፖርት እና ሬዚስታንስ ነገሮች ምን ወይም ደግሞ የድጋፍና የመቋቋም ብዬ ማርኬት ላይ ያሳዩዋችሁ ነገሮች ገብቷችኋል ተገባችሁ ታይፕ አንድ ቁጥር ጻፉ ወደ ሌላ ያ ግን አንድ ጥያቄ አለኝ ከዚህ ቶፒክ ተመጣጣ ላይ ግን ችግር የለም ከ200 ፒፕስ በላይ ከሆነ አይ ሰሞሽ 200 ፒፕስ በላይ ከሄደ ሜጀር ሰፖርት ወይ ሜጀር ሬዚስታንስ ያልከው ነው ትንሽ ያልገባኝ ሌላው አሪፍ ነው በጣም ኦኬ ነው በጣም እንትን ነው በጣም ነው የሚገባው ነው እናመሰግናለን መጀመሪያ እሱን አስቀድምልኝ አያሳስብም ማባቴ ካልገባሽ ብቻ ነው የሚደብረኝ ቢከርታ ደግሞናል በደንብ አልገባኝም ነበር እሺ እንጻዳ የለም ደግማል እሺ first thing what you need to understand is this major support እና major resistance ያልኩበት ኤሪያ ምንድነው ለምሳሌ አሁን አልገባኝም ያልከው ምን አይነት ቤት ውስጥ ነው የምትኖሪው ጋሼ ህንጻ ነው ምናምን ያረ ኮንዶሚኒየም ነው ያው ነው ህንጻው አይደል እሱ ታዲያ ያ ስንተኛ ፍሎር ላይ ነሽ እና ስንት ፍሎር አለው እንዳለ ህንጻው አራት አንተ ስንተኛ ላይ ነው ሶስተኛ አሜን እቺን ያዝልኝ አንድ ነገር ልንገራችሁ አሁን እቺን ኤሪያ አሁን ማከብባትን ኤሪያ ያንተ ኮንዶሚኒየም ነች ብላ አስባት this area let's take about this right እቺ ያንተ አንዷ ከዚህ በፊት ያሉት ሌላ ኮንዶሚኒየሞች ናቸው እነዚህ ኮንዶሚኒየሞች ናቸው ብላ ያዛቸው ኦኬ ይሄን ያለ እንደዚህ አይነት ነገር ካለን ማርኬታችንም it works the same way እኔ በቤት አድርጌ ማስረዳበት አንደኛ ሪዝን ምንድነው I want you guys know similar የሆነ ነገሮችን አይምሯችሁ የሳላችሁ ቀለል አድርጋችሁ እንድትረዱት ነው የመጀመሪያ አራተኛ ፍሎር ላይ ከደረስክ በኋላ መጨረሻ ላይ ስትደርስ አምስተኛ የለውም አይደል አምስተኛ የለውም ከዛ በታች ወደ ታች ነው እንጂ ወደ ላይ መሄድ የለም ያ ማለት የሰማሽ ነው አዎ ምናምን በይኝ ሰወራሽ እየሰማው ነው እሺ አራተኛ ፍሎር ላይ ከሄድክ በኋላ የለውም ከዛ በላይ አምስት የሚባል ነገር የለም ያን ኤሪያ ነው ቀደም ሬዚስታንስ ብዬ የጠራውልህ ያ ማለት ሜጀር ሬዚስታንስ ከሁሉም በላይ ሆኖ የናንተን ኮንዶሚኒየም ወደ ታች እንጂ ወደ ላይ እንዳይሄድ ያደረገው ኤሪያ ነው ይሄ ኤሪያ ማለት ነው አሁን እዚህ ጋር ያከበብኩላችሁ ይሄ ኤሪያ ኦኬ ይሄን ኤሪያ ለምንድነው የመረጥኩበትና በኮንዶሚኒየም ወይም ደግሞ በእናንተ ቤት የጠራውበት ምክንያት is the simplest way to understand ማርኬት ላይ ሄዶ በስነ ስርዓት ጣሪያ ሆኖ ለናንተ ከዚህ አትለፉ ብሎ የፈርስት ፍሎር ሜቢ በተለያየ አንዳንድ ህንጻዎች የተለያየ እንትን አላቸው የተለያየ ቦታ ምንድነው የሚባለው ደረጃ አላቸው በደረጃው ተወጥተ ስትሄድ በዛም በኩል በዚህም በኩል ሄዶ ከላይ አትውጣ ያለው የመጨረሻ ፍሎር እንደማለት ብለ በኤግዛምፕል ያዘው ጭንቅላት ላይ ሜጀር ብዬ ተብሎ ያልኳችሁ ደግሞ ምንድነው እነዚህ በጣም ሙቭመንት ያላቸው ማለት አሁን እቺን ካልኩሌት ማድረግ ያዋለች ብያችኋለሁ ካልኩሌት ሜጀርመንቷን ከነካችኋት በኋላ ማርኬታችን ከ200 ፒፕስ በላይ አሁን ስቲል ዊክሊ ላይ ስላለን እንደዚህ በመናሰምርበት ሰዓት በብዙ 30,000 ምናምን ነው የሚታየን ስለዚህ እቺ ነገር እዚች ጋር እቺ የምታዩት ቁጥር ፒፕስ በተብላ ተጠራለች ይሄ ማለት 35,000 ምናምን ማለት 3500 ፒፕስ ማለት
በእንትን በጎልድ ሲሆን በሌሎቹ ሲሆን እሱን እንመጣለን ይሄ ማለት ከዴሲማል ቁጥር በታች ያሉት ለምሳሌ 2300 አለ ከዚህ በኋላ ያሉትን ቁጥሮች ካልኩሌት በማድረግ ታገኙታላችሁ ፒፕሱን ማለት ነው ለምሳሌ እስቲ አንዳችሁ እዚህ ጋር ዕውቀት ያላችሁ ከ2030 እስከ 2110 ስንት ፒፕስ ነው ቶሎ እኔ ካልኩሌት ማድረግ አይጠበቅብኝ 90 ፒፕስ ወይስ እንደዛ ነው 90 ፒፕስ ነው ወይ 100 ነው 110 ወይ 90 እንደዛ አካባቢ ነው 80 ፒፕስ ኦኬ በቃ እንደዛ አካባቢ ነው ባሩ አያሳይም እንደበቃል 800 ስንት ነው ከዚህ አንድም 800 ነው 900 አካባቢ ፒፕስ ነው የሚሆነው 800 ፒፕስ ነው የሚሆነው ይሄ ከዴሲማል ቁጥር በኋላ ያሉትን ቁጥሮች ካልኩሌት በማድረግ የምናገኘው ስለዚህ ያ ማለት ነው እስቲ ታችን እዚህ ድረስ ከዚህኛው እዚህ ድረስ ሄደችው ራሱ ሜጀር ሰፖርት ነች ማለት ነው አይስ አሁን ወደዛኛው ወደሱ ከማለፌ በፊት እቺን ማርኬትን በስነ ስርዓት ፑሽ ያረጋባቸው ኤሪያዎች በደንብ ሳትረሱ ማየት መቻል አለባችሁ ማርኬታችንን በደንብ ዝቅ ያረጋባቸው ሌትስ ጎ ገብቶሻል ስምሽን አልያዝኩትም ባል ኮንዶሚኒየም ደቻ አባቴ ገብቶሻል አሁን ያ ዋው ከዛ ወደ አንቺ ገና አልመጣም አሁን ያንቺን አስተውሲን ከረሳውት ራሱ በእሱ ኤግዛምፕል መስጠትን ማለት ነው ስላንቺ አሁን ገና እንመጣለን ስላንቺ ፍሎር ስለዚህ ወደሱ ከመምጣቴ በፊት እስቲ ኮሜንት ላይ ኖ ብሮ ያልከኝ አልገባህም ብሮ አልገባችሁም ንገሩኝ ጋይስ እንድቀጥል እሺ እሱን ተሳስቼ ነው ሶሪ Okay, so that's the thing. I want you guys to understand. Now we can see this area. አሁን ደግሞ እዚች ጋር መተን ደግሞ ከዚች ጋር ተነስተን እቺኛዋን ካልኩሌት ስናደርጋት አጌን እዚህ ጋር 1600 ምናምን ፒፕስ አለ ስቲል ይሄ ምን ኤሪያ ምን ይባላል እዚህ ጋር ከዚች ጋር እንደዚህ ተነሳው ቶሎ መልሱ support major support the more we come inside more clear ይሆናልና ማርኬታችንን በደንብ እያየነው በመጣን ቁጥር ሜጀር እና ሰፖርት እና ሬዚስታንስ የሚሉትን ነገሮች የማየት ቻንሳችን እየሰፋ ይመጣል ማለት ነው let's go to a daily time frame now daily time frame በመጣን ሰዓት እቺኛዋን ኤሪያ ወስደናል ሌላ ሜጀር አለች ከዛ ደግሞ ምን አይነት ነገሮች አሉ ሌሎች ደግሞ ማርኬትን ምንድነው ብለናል ማርኬት አንድ ነገር ነክቶ ወደ ላይ ከሄደ ያቺ ኤሪያ ምንድነው የምትባለው ሰፖርት ትባላለች አንድ ቦታ ደግሞ ወደ ታች ከሄደ ያቺ ኤሪያ ምን ትባላለች resistance ትባላለች እንዳትረሱ price is all about price action is all about price እና price act ያደረገባቸው ኤሪያዎች ናቸው that's why so major ይሄ ስለ ሰፖርት እና ሬዚስታንስ ያወራናቸው ነገሮች እድሜ ልካችሁን ትሬድ እስክታቆሙ ድረስ ይከተላችኋል ስለዚህ መቼም መርሳት የሌለባችሁ ነገሮች ናቸው በደንብ አርጋችሁ አሁን የሆነች ነገር አስምር ያለው ድጋሚ አሁንም ማርኬት ነክቶ የደባቸውና ነክቶ የተመለሰባቸውን ኤሪያዎች አስምር ያለው ስለዚህ እሱን ደግሞ እንመጣለን ማለት ነው so now this is the thing እስካሁን major support and major resistance ብለን ከጠራ ነው ያንን ነገር አሁን ደግሞ የምናየው minor support and minor resistance የሚለውን ነገር ነው ደቻ አሁን ወደ አንቺ ቤት ልመጣ ነው ያ ዝግጁ ነኝ ቀርቷል guys so እስካሁን ያለነው ማርኬታችንን ከ200 ፒፕስ በላይ ማርኬትን ፑሽ ያደረገው ነገሮችን ባየን ሰዓት ልክ ወደ ዝቅ ያለን በመንመጣ ሰዓት ደግሞ ከዛ በታች ያሉትን ምንድነው ምንላቸው ከነሱ በታች ያሉ ማርኬቶች ምንድነው ሙቭመንታቸው ምንድነው ጥቅማቸው የሚሉትን ነገሮች እናያለን ማለት ነው እስካሁን ያለው ነገር ከገባችሁ ወደ ማይነር ከመግባቴ በፊት አንድ ቁጥር ጻፉልኝ ከታች ዳበረኝ ካልገባችሁ ሁለት ነው የምጽፉት መጃችሁ መቀጠል እንችላለን ሶ እስካሁን አንዱን ኮንዶሚኒየም እንግዲህ ከላይ እስከታች አይተናል የነደቻ ቤት ጋር እየደረስን ነው ማለት ሶ let's go and see this areas right now the more we go ማርኬታችንን እየነኩ የተመለሱበት ኤሪያ ወይም ደግሞ ማርኬትን ነክተው ወደ ላይ እስከሄዱ ድረስ ያን ኤሪያ ሰፖርት ብለን ከጠራ ነው ልክ ደግሞ ሄዶ ማርኬትን ሄዶ ደግሞ ነካ አርገው ወደ ታች የሚሄዱበትን ኤሪያ ሬዚስታንስ ካልን
ሃይሊ ታይም ፍሬም ላይ ደግሞ በደንብ ካልኩሌት ባረግናቸው ሰዓት የምናያቸው ሜጀር ካልናቸው ናው ሜጀርስ ካለ ደግሞ ማይነር ሰፖርት ኤንድ ሬዚስታንስ ሌቭሎች አሉ ማለት ነው። ማይነር ሬዚስታንስ ቅድም እስከ 200 ፒፕስ በላይ ካልን እነዚህን ደግሞ ከምንድን ነው የምንለው? 200 ፒፕስ ማርኬታችንን ከ200 ፒፕስ በታች ሙቭ ያደረጉ ወይም ደግሞ እዛ ቦታ ላይ በስነ ስርዓት ማርኬት ማተር እንዲያደርግ ያደረገባቸው ኤሪያዎች አሉ። በደንብ ስሙ። ያ ማለት ምንድነው? it's all about price ብያቸዋለሁ። ፕራይስ አንድን ቦታ ነክቶ ለምሳሌ ካልኩሌት ማድረግ እንችላለን። we can see እቺን ኤሪያ ከዚች ቦታ እቺ ጋር ማርኬት ላይ በምንመጣ ሰዓት ይሄ ስንት ፒፕስ ነው? አንብቡልኝ እዚህ 80 ፒፕስ 80 ፒፕስ እቺን ኤሪያ እዚች ጋር እንደዚህ ብናሰምራት እቺ ቦታ ምን ብለን መጥራት እንችላለን? እቺ ምን ሬዚስታንስ ማይነር እቺ ትንሽ ማርኬትን ትንሽ ሙቭ ያረጋቸው ኤሪያዎች ማይነር አር ብለን እንጠራቸዋለን ማለት ነው። ለምንድን ነው ማይነር ምንላቸው? 200 ፒፕስ በታች አሜዚንግ ሶ ማርኬትን ከነዚህ በታች ማርኬትን ሙቭ ያረጋቸው ያላቸው ኤሪያዎችን ማይነር ሬዚስታንስ ብለን እንጠራቸዋለን ጋይስ። ስለ ሰፖርት እና ሬዚስታንስ ባህሪዎች በደንብ ባስረዳዋችሁ ቁጥር እነዚህ ነገሮች ዘላለማችሁን የተከተሏችሁ ስለሚመጡ ከስትራክቸር ጋር ከምን ጋር እየሆኑ ስለሚመጡ ነገሮችን በደንብ ማየት ስላለባችሁ ነው መነግራችሁ። ሌላው ደግሞ እቺኛዋን ደግሞ ተያይዘን እዚች ጋር እዚሁ ስንመጣ ካልኩሌት እናርጋት። እቺን ከዚህ ወደ ላይ ስንሄድ እቺ ስንት ፒፕስ ነች? 119 ይሄንን ምን እንለዋለን? ማይነር ምን ሬዚስታንስ ማይነር ሰፖርት ማይነር። አሁን ደቻ ተመልሻለሁ ወደ አንቺ ቤት ናው። የእናንተ ቤት ቅድም በዛ ውስጥ ገትቼዋለሁ ብያቸዋለሁ። ሶ የነሱን ቤት ካያችሁት ላይ ሶስተኛ ፍሎር ላይ ነው ያልሽኝ ጋሽ? አዎ ሶስተኛ ፍሎር ላይ ከሆነ ያለሽው አንቺ ውስጥ ያለው ማርኬት ሙቭመንት ከዛ ውስጥ ያላችሁ ሙቭመንት እናንተ ምንድነው የምትባሉት ማለት ነው? ማይነር ሰፖርት እና ማይነር ሬዚስታንስ። ማይነር ሰፖርት የምትሆኑት ለማን ነው? አራተኛ ፍሎር ላይ ላሉት ናቸው ማለት ነው። ገብቷል? ገብቶሻል አይደል? ለማለት የፈለኩት ላይ ላሉት እናንተ ሌላ ሰፖርት ናችሁ ማለት ነው። you understand me right? Yeah, got you man. ስለዚህ ማርኬት የናንተ ሙቭመንት የናንተ መኖር እዛ ላይ ሌላ ሰፖርት እና ሬዚስታንስ ቢውልድ እንዲሆን ስላደረገው ማለት that's the main thing you guys need to understand. These things happen again and again and again. So አሁን ጥቅማቸው ምንድነው? የነዚህ ነገሮች ደግሞ እስካሁን ሰፖርት ሬዚስታንስ ማይነር እና ሰፖርት ሜጀር ብለን ካልን ኤግዛምፕል ልጨምር ወይስ ገብቷቸዋል? ገብቶናል። ኦኬ አሜዚንግ ግልጽ ነው። አሜዚንግ ኦኬ ሶ ይሄ ነገር ከገባችሁ እስካሁን ያለው ነገሮች የቱ ጋር ማርኬትን እንደሚያንቀሳቅስ ማርኬት ለማን ሰፖርት እንደሆነ ለምን ሰፖርት ማይነስ ትንሽ ትዬ ሰፖርት ኖረ ለምን ከተባለ there is reason እነዚህ ነገሮች የምናይበት the first thing ቅድም ምን ብያቸዋለሁ ፕራይስ አክሽን ፕራይስ ላይ ማተር የሚያደርጉ ነገሮች ናቸው የምናየው ብለናል። ስለዚህ ሃይሊ ታይም ፍሬም ላይ definitely እነዚህ ቦታዎች ማተር ያደርጋሉ። ምክንያቱም ማርኬትን በስነ ስርዓት ቆርሶ ወደታች የገመሰው ቦታ ስለሆነ። ለምን ሎወር ታይም ፍሬም ላይ ስንሄድ ማይነር ሰፖርት እና ሬዚስታንስ ተብለው እንትን አሉ? እነሱን ነገሮች ማወቅ ስላለብን ማለት ነው። the first thing መጻፍ ካለባችሁ ጻፉ፣ መጻፍ ከሌለባችሁ እንትን በሉ ለማያዝ ነው እነዚህ ነገሮች። የመጀመሪያው ነገር ማርኬትን የሰፖርት ሬዚስታንስ ሌቭሎች አንደኛ ጥቅማቸው ማርኬት ዳይሬክሽን ሄዶ የሚያበቃበትንና የሚነሳበትን ነገር ያሳያል። ይሄን ነገር እንዳደረሱ ከዚህ በፊት ምን ብያቸዋለሁ? whatever happens in the previous happens in the future. ስለዚህ every time ማርኬት ላይ በትናንሽ ማይነር አሁን ለምሳሌ ሰሞኑን ጎልድን እኔ ከተፈጠርኩም እና ማናችን ከተፈጠርን ኖሮ አያውቅም አይደለ? 24 23 ሆኖ አያውቅም። ግን currently እየሰጠን ያላቸው እያንዳንዱ ዳታዎች እያንዳንዱ ፕራይስ እየሄዱ የቆመባቸው ኤራዎች ለኛ ምን እየሰጠን ነው? ዳታ እየሰጠን ነው። ከዚህም በኋላ ሊሰጠን ይችላል። ከዚህም በኋላ ፊት ላይ ሰጠን ከዚህም በኋላ ከዚህም በፊት ላሉት ደግሞ ወደ ኋላ ተመልሶ ይሰጥ ይችላል። ይሄ ወደ ኋላ ተመልሶ ሊሰጥ ይችላል ማለት ወደ ታች ማርኬታችን በዚህ ቀጥሎ እንትን ካለ
ማርኬታችን የት ቦታ እየቆመ እንደሚያርፍ ያሳየናል ማለት ነው። ስለዚህ ይሄን ደግሞ ከምን ኤግዛምፕል ልስጣችሁ መሰላችሁ? let's just say አሁን ቅድም ከነ እንትና ቤት ብንወስደው ደቻ ቤት እንግዲህ ተያይዤሻለሁ ዛሬ ጋሽ ከናንተ ቤት ብንወስደው በእግራችሁ በወጣችሁ ቁጥር ልክ ሄዳችሁ ልክ ማርኬት ስትራክቸር ሄዳችሁ አንድ ፍሎር ላይ በምታርፉበት ሰዓት ያቺ ቦታ ላይ አርፋችሁ ነው ድጋሚ ወይ እንትናችሁን እጥፍ ብላችሁ የምትሄዱት እንጂ ቀጥ ያለ ወደ ላይ ቀጥ ያለ እንትን አይደለም፣ ደረጃ አይደለም። ሰማችሁ ነው? አዎ ይሰማል። ልክ እንደዛ ነው ማርኬታችን ላይ ማርኬት የቱ ጋር ሄዶ ሬስት እንደሚያደርግና የማርኬትን ስሎ የሚያደርግባቸውንና ወይም ደግሞ የሚሻገርባቸውን ኤሪያዎች እንድናይ ያደርጋል። the second part and one of the important part ደግሞ ምንድነው እንዳረሱ የማርኬት ስትራክቸሪንግ ኮንፊርሜሽን ይሆንልናል። ሰባችሁ ነው? yes ማርኬት ስትራክቸር ኮንፊርሜሽን ይሆንልናል። ሶስተኛ ነገር ደግሞ እንድታዩ የምንፈልገው ዳይናሚክ የሆነ ኢንትሪ ይሰጠናል። ስለሱ እንዴት እነዚህ ነገሮች እንደ ኮንፊርሜሽን ተጠቅመን እንደምንገባ ገና ብዙ ክላስ ስለሚቀረን እሱን አሳያችኋለሁ። ዳይናሚክ የሆነ ኢንትሪ ይሰጠናል ማለት ነው። ሌላው ደግሞ አራተኛ በመንቀጥልና እንትን በመንለበት ጊዜ ደግሞ ኤግዚት ፖይንቶችን እንድናገኝ ያረጋናል። ሰማችሁ ነው? ፕራይስ ያረጋባቸው ኤሪያዎች በስንት ባየን ቁጥር የቱ ጋር ሄዶ ማርኬት በስንት ፑት ባስቀመጥን ቁጥር ፕራይስ የቱ ጋር ኤግዚት ማድረግ እንዳለብን ያስታውቀናል። ሌላው ነገር ደግሞ የመጨረሻው ነገር ደግሞ when it comes to volume የሚቀጥለው ክላሳችን ላይ volume analysis አለ እንድትረሱ ስለማልፈልግ ነው፣ ምክንያቱም ጥያቄ ስለምጠይቃችሁ። when it comes to volume market volume ኪክ የሚያደርግባቸውን ኤሪያዎች እንድንጠብቅ ያደርገናል። ማርኬት ቮሊዩም ኪክ የሚያደርግባቸውን ኤሪያዎች እንድንጠብቅ ያደርገናል። ስለዚህ እቺን ነገር በደንብ ስሙ። ለምንድን ነው ማርኬት እዚህ ጋር ቮሊዩም ኪክ ያደርገው የሚሉትን ነገሮች በደንብ ስጠይቃችሁ መሀላ ላይ ማስረዳት ስላለባችሁ ማለት ነው። ሶ ይሄን ያህል ካልን የሚቀጥለው ነገር ደግሞ የምናየው ነገር ምንድነው? የሰፖርት ኤንድ ሬዚስታንስ ባህሪዎች የሚል ነገር። እስካሁን ያለው ነገር ገብቷችኋል? ቀላል ነው ያስባል። አይቢ አራቷን ጥቅሞች እንደገና ብትደግሚልኝ። እሺ እስቲ አንድ ሰው የሰማኝ ጥቅም ማርኬት ስትራክቸር፣ ዳይናሚክ ኢንትሪ፣ ኤግዚት ፖይንትስ፣ ቮሊዩም ኪክ የሚያደርግባቸው ቦታዎችን ለመለየት። ትንሽ ማለት ነበር አይደል? ደቻኔ ሜን መጣህ እንዴ? ደቻሽ ነው ተሻሪፍ ነው። እሺ ጥያቄ አለ ጠይቂኝ። ሄኖክ እኮ እንትን ልል ነበር ሰፖርት ላይ ማለት ነው። ይሰማችኋል? ጎልድን ደቻዊት ያንኳኳ ነው ይላል። እሺ ሰፖርት ስንሰራ ማለት ነው ከአንዴ ወይ ከሁለቴ በላይ የነካው መሆን አለበት ወይስ ደግሞ አንዴም ሪቨርስ ቢያደርግ እንደ ሰፖርት መሆን ይችላል? ያ ቦታ ለሰፖርትም ለሬዚስታንስ መልቲፕል ቦታ መሆን አለበት? አይ መሆን አይጠበቅበትም። ለምሳሌ እቺ ኤሪያ ታያለች ለምሳሌ we can say this now ይሄን ኤሪያ ይዟል። ይሄ ሬዚስታንስ ነው አይደል? ምንም የነካው ነገር የለም፣ አንዴ ብቻ ነው የነካው። እቺ ኤሪያ ሌላ ጃክቺ ስትሮንግ ሰፖርት ነው። ኦኬ ገብቷል። ምንም ግዴታ ሪቨርስ ካደረገ ድረስ ኦኬ ችግር የለው። we stop pushing እና ያ እነዛን ኤሪያዎች ደግሞ ሁሌ ማስታወስ አለብን። ቀጣይ ስለ ሰፖርት ሬዚስታንስ ባህሪዎች እና ስለ ዊክስ ነው የምናወራው። ስለ ምንድን ነው የምናወራው? ስለ ዊክስ በደንብ እሱንም አንድ ላይ ተያያዥነት አድርጌ ለማስረዳት ፈልጋለሁ። በቀጥል ደስ ይለኛል፣ ግን አዳዲስ ልጆች ስላሉ ምን ያህል እንደተረዳችኝ ብዙ ሰው የተሳተፈ ስላልሆነ የቤት ስራችሁን እንደባለፈው ሰርታችሁ ሰጥቻችሁ የቤት ስራ ልካችሁልኝ ብንቀጥል ደስ ይለኛል። ምን ትላላችሁ? ምንም ረሽ ማድረግ ስለማይጠበቅ አብሽራችሁ። ጥያቄ ነበር። ችግር አለ? አሁን ሜጀር ሬዚስታንሷን ማለት ነው። እሺ ጋሽ ቅድም ኤሪያ ያለው 200 ፒፕስ ያለው within respective of major support
ከሰፖርቱ አንጻር ነው 200 ፒፕስ አንጻር ሻርፕ ማለት ያለበት ያለው ሜጀር ሬዚስታንሱ ማለት 200 ቢያንስ አትሊስት 200 ፒፕስ ከእንትኑ አንጻር ነው ከሜጀር ሰፖርቱ አንጻር ነው ሜጀር ሬዚስታንስ ማለት ያለበት 200 ሜጀር ሬዚስታንስ ማለት የለም መጨረሻ ላይ ማርኬታችን አሁን እዚህ ጋር ሬዚስታንስ አለች ማርኬት የቆመችባት ኤሪያ አሁን ይሄኛው ማርኬት ለምን እንደቆመ ገና የሚቀጥለው ክላሳችኖች ላይ ስንደርስ እናያለን ማርኬታችን እኮ ለምን እንደቆመና ማወቃችን አይቀርም ግን የቆመው ማርኬት ግን ምንድነው ይሄ ማርኬት ሜጀር ሬዚስታንስ ነው አይደለም የሚለው የምናውቀው ካልኩሌት ስናደርገው ኦኬ ከሰፖርቱ አንጻር ከሰፖርት ኤሪያው በላይ አንጻር 200 ፒፕስ ከሰፖርቱ አንጻር በላይ መሆን አለበት ሬዚስታንሱ እንደዛ ማለት ነው ኖ ሬዚስታንስ ከተጀመረበት ወደ ታች ሰፖርት ደግሞ ካለበት ወደ ላይ ማለት ነው 200 ፒፕስ ወደ ላይ ከሰፖርት ከነበረበት ወደ ላይ ሬዚስታንስ ደግሞ ከላይ ወደ ታች ሬዚስታንስ ማለት ሄዶ የሚቋቋም በቃ ከዚህ አትለፍ የሚልበት ኤሪያ ነው እቺን ብቻ ያዥልኝ ሰፖርት ደግሞ ሂድ ወደ ላይ ያለ የሚገፋ ኤሪያ ነው you understand right ያስቀመጠው እዚህ አልጋ ስር ምናምን ገብቷችኋል ጋይስ አዎ ጋሽ ጥያቄ አለኝ ለሚቅርታ ምንም ችግር የለም አረ ይቅርታ ለምን ሜጀር ሰፖርት ከ200 ፒፕስ በላይ ሲሆን ነው ብለናልና ይሄ ታይም ፍሬሙ ማተር አያደርግም ዊክሊ ዴይ ምናምን ሲሆን ሪስፔክቲቭ ኦፍ ዛት ነው ወይስ እንዴት ነው ሞር እንትኖች በተፈጠረ ቁጥር ሞር አሁን ለምሳሌ ሌትስ ጎ ኤንድ ሲ ዋን ከረንሲ ፔር ለምሳሌ ከረንሲ ፔር ማየት እንችላለን እዚህ ጋር አሁን ይሄንን በምናይበት ሰዓት 1 hour ታይም ፍሬም ላይ ያለው አይደል እዚህ ጋር ስትሮንግ ሰፖርት አለ ቺን ካልኩሌት በምናደርግበት ሰዓት ማክሲመም ይሄድ ማርኬት ሄደው ትልቅ ይሄ ሁሉ ሙቭመንት ኖሮት ሄደው ማርኬት 100 ምናምን ፒፕስ ነው ከዚህ ጋር በስንት ከተነሳን ኦልሞስት 207 ፒፕስ ይሏል ማለት ነው ግን እነዚህ ማርኬት ኤሪያዎች ብታያቸው ወደ ይሄ ታይም ፍሬም ቀይረ ሞር ታይም ፍሬም ላይ ባረከ ቁጥር ኦብቪየስሊ የሙቭመንታቸው ነገር የመስፋት ነገር አለ እሺ አሁን እዚህ ጋር ይሄ ስትሮንግ ሰፖርት ብለን ወይም ሜጀር ሰፖርት ብለን ልንጠራው የምንችለው ለምንድነው ማርኬትን መጀመሪያ ላይ ራሱ ከዚህ በፊት እዚህ ድረስ አንቀሳቅሶታል ያ 230 ምናምን ፒፕስ ይሏል ማለት ነው ልክ እዚህ ጋር ዝቅ በምንል ሰዓት we can see this area is getting stronger because we have a major support ስለዚህ ታይም ፍሬም ላይም ባታረገው ማርኬት ላይ እስከዛ እንደዛ እስካሳየ ድረስ it doesn't matter the other thing this areas ምንድነው ማርኬታችን አሁን ይሄ ከዚህ ተነስቶ ሄደ ሜጀር ተመልሶ ሲመለስ ሜጀር ሰፖርት ኤሪያ ላይ ሬስት እንደሚያደርግ ማርኬታችንን አሳይቶናል ማለት ነው ስለዚህ እኛ ከማርኬት ጋር አብረን የመሄድ ቻንሳችን ሰፋ ማለት ነው እዚህ ጋር በመጥመጣ ሰዓት ደግሞ ሌላ ስትሮንግ የሆነ ሰፖርት ሰርቶልናል we going to follow ልክ እዚህ ጋር ስታዩ 90 ፒፕስ ነው ሄደው ያ ደግሞ ስቲል ይሄ ምንድነው ስቲል ማይነር ነው ሪጀክት ሊያደርግ ይችላል ላያደርግ ይችላል አይደለም እንደዛ ማለት ነው ሶ እነዚህ ኤሪያዎች ካልኩሌት በመታረግበት ሰዓት yes ታይም ፍሬማችንን በስነ ስርዓት እንትን ካደል ታይም ፍሬማችንን ዝቅ ባረግን ቁጥር yeah definitely እየቀነሰ ይመጣል ግን as long as we can calculate them it doesn't matter okay thank you እሺ ይሄን ይመስላል ፒዲኤፍ ሁላችሁም ፒዲኤፍ ማድረግ ትችላላችሁ ፒዲኤፍ በፒዲኤፍ እንድትልኩ ነው የቤት ስራ ልሰጣችሁ ነው ቀለል ያለች እንችላለን ይላክል እንችላለን ልጻፍላችሁ ወይስ አሁን ልንገራችሁ እንገራችሁ እንዳለ ኦኬ ሶ ቀላል ስለሆነች ማለት ነው ዛሬ ያየነው ነገር አለ የመጀመሪያ ነገር ፕራይስ አክሽን yes ስለ ፕራይስ አክሽን ዝም ብላችሁ ያሳልፋችሁትን ቦታ ማለት ነው በሻጌት አልፋችሁት አላለፍና ፕራይስ አክሽን ስለ ፕራይስ አክሽን ጥቅሞች ስለ ፕራይስ አክሽን ነገሮች የሚያዝናና እንትን እና ፕራይስ አክሽን ምን ለምን እንደምንመርጠው የሚያሳይ ነገር ትጽፉልኝና እሱን ከጻፋችሁ በኋላ እሱን በአንድ ወረቀት እንደ ፒዲኤፍ አስገብታችሁት ፒዲኤፍ ውስጥ select 3 pairs 3 different ፔሮች ትመርጡልኛል 3 different ፔሮች መርጣችሁልኝ ይሄንን የምታዩትን ትሬዲንግ ቪው ስክሪንሾት እያደረጋችሁ በዚህ ላይ ሜጀር ሰፖርት ሬዚስታንስ በ3 የተለያየ ፔሮች ኦኬ ማይነር ሰፖርት ኤንድ ሬዚስታንስ ደግሞ ማይነር ሰፖርትም እና ሬዚስታንስ በ3 የተለያየ ፔሮች እስቲ ያቂ ከገባው አንድ ሰው ይድገምልኝ
ኦኬ የፕራይስ አክሽን ጥቅም ነው ያልከን። ከዛ በኋላ የሶስት ዲፈረንት ፔርሶች ደግሞ ሰፖርትና ሬዚስታንሱን ሜጀር ሰፖርት፣ ሜጀር ሬዚስታንሱ እና ማይነር ሰፖርት እና ማይነር ሬዚስታንሱ በተለያዩ ሶስት የማይነር እና እንትን የሜጀር የተለያየ መሆን አለባቸው የተለያየ ፔሮች እና ጽድት አድርጋችሁ እኔ አሁን እዚህ ላይ እናንተን ለማስረዳት እንዳደረኩት ሳይሆን በስነ ስርዓት ያሳያችሁ በስነ ስርዓት ጽድት አድርጋችሁ አስመራችሁ አሳዩ። እንደዚህ በሚታይ ማርኬት እያንዳንዱን በስነ ስርዓት ጎልድን መጠቀም አይቻልም። እንደውም ጎልድን መጠቀም አይቻልም። ያሳዩትን ድጋሚ ዋን አወር ላይ ነው ወይስ whatever calculate አሁን ቅድም እንዳልኩት ነው time frame it doesn't matter as long as you can calculate እኔ ቁጥሮቹን ባየው ሰዓት አንደርስታንድ ማድረግ ስለምችል ስለማያቸው ማለት ነው። ኦኬ እዛ አርጉልኝ። ይቅርታ ማይነሮቹ በስንት ፒፕ ነበረ? ማይነር ከ200 ፒፕስ በታች ከ250 በታች። ጥያቄው ፒዲኤፍ ቢሆን አሪፍ ነው የሚላሳብ ምንድነው ጻፍልኝ። ጥያቄዋ በፒዲኤፍ ብትሆን ጥያቄዋን በፒዲኤፍ ኖ ያኒ በቴክስት ቢሆን ኦራሊ አፍ ከሚነገረኝ ይልቅ በጽሁፍ መልክ ጽፋለሁ። አቢቢ ጣጣ የለውም። ያውን የዚህ ያወራዎች ይጻፍኩላችሁ ነው። እሺ ኤቢ ለመቼ ነው ብሮ? ከነገ ወዲያ ነው የምንገናኘው ድጋሚ ክላሳችን። ነገን የሁላችሁንም ጥያቄ መልሳችሁ አይታችሁ ከነገ ወዲያ ሴም ታይም ላይ እንገናኛለን። ለነገ እናንተ ለነገ ነው የምትሰሩት። እያንዳንዳችሁ ላይ በሚቀጥለውን ክላስ መቀጠለው እንደገባችሁና ምን እንዳላችሁ አሁን ራሱ እዚሁ ማይነር ስንት ነው የሚባለው ያላችሁኝ ጥያቄ አለ። ስለዚህ ስትሰሩት ግን ታስተውሳላችሁ። ኦኬ ኤቢ እንትን አሁን ገና ከስራ መውጣት ነውና ላይክ ሪከርዲንጉ ይለቀቃል። አይ ጋሽ ሰላም እሺ ኪው ባንክ አንቺ ነሽ? ኪው ባንክ ያልሽው አንቺ ነሽ? ምን አልሽ? ኪው ባንክ ብለሽ ያልሽው አንቺ ነሽ? አዎ ምንሽ ወይ ጋስ ስለ ታይም ፍሬም ኮሪሌሽን ምናምን ታሳይናለሽ? ይቻላል። 250 ቢስ አይደለም 50 የባት ነው። ቆይ 200 ነው እንዴ? ፕራይስ አክሽን እሺ እና አክሽን ሌላ ሁለተኛ የመጀመሪያ ጥያቄ የጻፍኩላችሁ ስለሆነ እዚህ ጋር ሁለተኛ to the second question minor support and resistance levels እሺ ሶስተኛው የጻፍኩላችሁ major support and resistance level both indifferent in three different pairs ገባላችሁ? ትክክላችኋል። ካልገባችሁ እዚህ ልቀይርላችሁ። ቦዝ ካምፕ 3 ላይ ልቀይርላችኋለሁ። thank you make sure ኤቢ አንድ ጥያቄ ነበረኝ። ምንም ችግር ጠይቂኝ። አሁን ቀጣይ የምንገናኘው ሮብ ነው አይደለ? yes እንትን ብታደርግልን የሆነ ስኬጁል ነገር አድርገን ሰኞ ሮብ አርብ ከሆነ ከዛ ሰዓት አድርገን ከሌሎቹ ጋር አሬንጅ እንድናደርገው ማለት ነው። ኦኬ ማለት አሁን በእያንዳንድ ቀን እኮ እንዲሆን በእያንዳንድ ቀን ኦኬ ኤቭሪ አዘር ዴይ ማለት ነው። በእያንዳንድ ቀን በቃ አንዳንድ ቀን ይዘለልን እንቀጠቅጣለን። አንዳንድ ቀን የምንዘልበት ምክንያት እናንተም ገብታችሁ ቪዲዮውን የማየት ቻንስ እንዲኖራችሁ ነፍሳችሁ ተረጋግቶ የቤት ስራ ሰርታችሁ እንድትልኩልኝ እኔ ምን ያህል እንደገባችሁ አይቼ ገብቼ ቀስ እያለ እንድንቀጥል ነው። መቀጥቀጥ ባንዴ ምንም ትርጉም የለውም ካልሳለ። አረ እውነት ነው ብቻ ኑሮ የቀጠቀጠኝ ይበቃል። እና ይሄን ይመስላል። ግን ያረዳዴ ሁኔታ እንዴት ነው? ተመችቷችኋል? እኔ በቃ ቀለል አረ ይሄ ተመችቶናል። እውነት ይመች ያረዳል። ኢኩፕመንቶች እንዳለ የተጠቀምኳቸው አሪፍ ነው። ግን መሀል ላይ ባይቆራረጥ ጥያቄ መጨረሻ የነለቻ ቤት ግን 40/60 ነው ምንድነው? ኮንዶሚኒየሙ ነው ያማን
ሄሎ ሰላም ሰማሊ ሰላም እንትን ስለ ታይም ፍሬም ኮሪሌሽን ምናምን አለ እንትናችን ውስጥ ቻፕተራችን ውስጥ አለ አለ ጋሽ ኦኬ እሺ ቀስ ያለ ደቻስ ግን ደቻሳውን ቀስ ብለው የቤት ኪራይ ስንት ነው ይሉዋል። በዚሁ ከቀጠሉ 4 እንዳይወጣ ግን ኤቢ ያለ ምን አስፈራኝ። ለዚህ ያው ጥያቄ ታቀርባለህ። ለማንኛውም በጣም አሪፍ ነበር ኤቢ፣ በጣም በአሪፍ ነው የተረዳ ነው። ቪዲዮውን ቶሎ ብትለቅልን ሞር እያየን እንድናስተካክል ቪዲዮውን ከቻልክ ዛሬ ፖስት አድርገህልን ብታደርግ እሺ ትንሽ ሊፈጅ ይችላል። ሴቭ ሲያደርግ ምናምን በሆነ ሰዓት ልክላቸዋለሁ። ምንም ችግር የለውም። እንደዚህ አክቲቭ እና እንትን ስለ ፒፕስ ያልሽውን ቪዲዮም ብትለቂ አሪፍ ነበር። ምንም ችግር ልክላቸዋለሁ። አያሳስብም። ኤቢ አንዳንዴ ቪአይፒ ቻናሉ ላይ ስሞል አካውንት ፍሊፕ ምናምን አታደርግም? ያው ስሞል አካውንት ላለን ሰዎች እንደዛ አድርጌ አላውቅም። ዋን ተማሪዎች ላይ ብቻ ነው እንደዛ ማድረግ ጋሽ እኔ ወይ ጋሽ ሲግናሎች ላይ ማለት ነው የምትሰጫቸው ሲግናሎች በሁለት አሁን ለምሳሌ 0.02 ምንገባ ከሆነ 0.1 አድርገ ነው አንዷን ፓርሻል ላይ አጥፍተን ሌላውን ብሬክ ኢቭን እያደረግን የምንሄድ ይሻላል መሰለኝ። ይቻላልሽ አሁን እንደዛም ማድረግ። አሁን እኔ ሞር የኔ ስትራቴጂ አንዴ ካወቃችሁት በኋላ ባይዘው አትቸገሩ። ማርኬት ሁሌ ቼክ እያደረጋችሁ ከሆነ ልክ ግን እኔ ስፖስት ከሆነ ዘላችሁ ስልካችሁ ወይ ምናምን የምትከፍቱት that's wrong. The whole time you need to be checking the charts. ስለዚህ ስለ ቻርት ታይም ምናምን በደንብ ስለማስተምራችሁ ባለፈው ብያችሁ ነበረ። ገባችኋል ሞር ግን ሪስካችሁ ማናጅ ያደረጋችሁ በአንዴ 0.3 0.2 ከመክፈት 0.05 ሁለቴ መክፈት እናንተ ይሻላችኋል። ምክንያቱም the main goal is to and make more. So ያው ፓርሻል ወስደን ያው ብሬክ ኢቭን ለማድረግ እንዲመችል ማለት ነው። ኤቢ ጥያቄ ነበረኝ። ወይ ጋሽ እንትን ላይ ሰፖርት እና ሬዚስታንስ ሌቭል ስንሰራ ሜጀርም ሆነ ማይነር ቦዲው ላይ ነው ላይኑን የምንሰራው ወይስ ዊኩ ላይ ነው መስራት ያለብን? አሁን ማይነር ላይ ስንገባ በተለያየ ዊክ በብዛት ሊያጋጥመን ይችላል እና እዛ ላይ ነው ላይኑን መስራት ያለብን ወይስ ቦዲው ላይ ነው? መልሽ አሪፍ ጥያቄ ላይ አነሳሽ። ላሳይሽ። Okay, let's talk about this right now. ይህንን ማርኬታችን አሁን ይህንን ባልሽ ሰዓት ሃየር ታይም ፍሬም ላይ የምናየው ነገር አለ። ሃየር ታይም ፍሬም ላይ የምናየው ነገር አለ ማለት when we go higher time frame ላይ ማርኬታችን እዚች ጋር አሁን ኔክስት ለቮሊዩም አናላይሲስ በማሳያችሁ ሰዓት ሞር ይሄን አሁን የማወራው ነገር ላይገባችሁ ይችላል። ኔክስት ታይም ላይ ግን በደንብ ይገባችኋል። ቮሊዩም አናላይሲስ እናወራ ይሄንን ማርኬት በምታይበት ሰዓት ማርኬታችን በስንት ተች ያደረገበትና ማርኬትን ፑሽ ያደረገው ኤሪያ ይሄ ነው አይደለ? at the same time ደግሞ በስነ ስርዓት ቦዲውን ደግሞ በመናስብበት ሰዓት we have this area, we cannot have this area. So what we have to do, we have to go in a lower time frame to clear this. higher time frame ላይ ያለን ነገር ከሆነ ቦዲው ላይ የምናሰምረው is totally wrong. ለምንድን ነው we have to see what's really happened on the market. አሁን ለምሳሌ አሁን we ኮና ያየናትን ፓርት ዲፕ ሄደን መግባት ስላለብን ማለት ነው። ኔክስት ለቮሊዩም አናላይሲስ በምናይ ሰዓት ለምን እንደሆነ እነዚህ አይነት ነገሮች happen ያደርጉት እናያለን። ግን lower time frame ላይ ሲሆን use for better confirmation try to use a body. ምክንያቱም ምንድነው ማርኬት ስትራክቸርን ሞር ክላስ የማርኬት ስትራክቸርን ስናይ ለምንድነው ሰፖርት እና ሬዚስታንስን ዊክ ሻዶ ላይ ሰፖርት ሬዚስታንስ ካልን ዊኩ ላይ ለምንድነው ቦዲው ላይ ስትራክቸር የምናከብረው የሚል ነገር ሊያምታታችሁ ስለሚጥሉ try to use the body. So the strong lower time frame ላይ higher time frame ላይ እነዚህ ዊኮቹም ጣጣ የለውም። ምክንያቱም the more deeper we go the more things happen deep ላይ ስለዚህ እነሱ ነገሮች የማየት ቻንስ አለን። ስለዚህ ቮሊዩም ላይ በደንብ አናላይዝ በመንገባ ሰዓት እሱን አሳያችኋል። ግን lower time frame ላይ make sure to use that. እሺ ቴንክ ዩ ገብቶኛል። መቻራ ዳልች በጣም አመሰግናለሁ።